በሰማሪያና በ40 ቀን እዚህ ጋር ክርስትና ማስለ ብርቅ ነው አይገኝም። በተለይ ወረድ ስንል ኃይለኛ ቆላ አለ፣ ኃይለኛ በረሃ አለ፣ መኪና የማይገባበት እንኳን መኪና በእግር ለመሄድ አስቸጋሪ ቦታዎች አሉ እና ያን አሰልጥነን ያ የተዘጋው ቤተክርስቲያን እንዲከፈት የምናደርገው ነው። አያተ ቅዱሳትን በመርዳት የተለያዩ ነገሮችን በማድረግ ይሄ ሌሎች አህጉረ ስብከቶች የደረሱበት ደረጃ በሰው ኃይል ማድረስ ይቻላልና ሰው ላይ ነው አሁን ትልቁ መሰራት ያለበት። ሰው ላይ ወደፊት ለመስራት እግዚአብሔር ፈቅድ አብነት ትምህርት ቤቶችን ካህናቱም ደግሞ ያሉትን ማሰልጠኛ አንተን እያደረገን እያገለገልን ለመቀጠል የዚህ አይነት ሐሳብ አለን ወደፊት። እነዚህ ሰዎች ግን በረከት ለማግኘት የሚፈልጉ ሰዎች አካባቢውን ደግሞ በእውነት መርዳት የሚፈልጉ ሰዎች በተለያየ ሁኔታ እነዚህን ሰዎች እዚህ አካባቢ በገንዘባቸው በእውቀታቸው ይረዱ። ከዛም ባለፈ በየከተማ ያሉ ሰባኪያን ወንጌል ብዙ አሉ። መጥተው እንደ አስራት እንደ በኩራት በአመት አንዴ መጥተው እዚህ አካባቢ ቢያገለግሉ ጉባኤ ቢሰሩ እና እነዚህም ቤተሰቦች ናቸውና ሰው ይፈልጋሉ። ከሚሰጣቸው ስጦታ በላይ አንድ አዲስ አበባ ያለው ሰው እዚህ መጥቶ ቢዘምር እዚህ ጋር ቢያስተምር ሌላ ነገር ነው መንግስተ ሰማያት የገቡ ነው የሚመስላቸው። አዲስ አበባ ላይ በአንድ ደብር ምን ያህል አገልጋይ እንዳለ ታውቁታላችሁ። እዚህ ጋር ግን አንድ ሰባኪ ሁለት ሰባኪ ማፍራት አልተቻለም፣ በሀገረ ስብከት ደረጃ ማለት ነው። በዚህ ሁኔታ በረከቱን ለሚያገኙ ሰዎች ይሄ ለበረከት የሚሆን ቦታ ነውና የተዘጋውን ቤተክርስቲያን እንዲያስከፍቱ ምእመናን በተለይ ተስፋ እያደረጉ ያሉና እንደዚሁም ደግሞ ጧፍ ዕጣን ያጡ አብያተ ክርስቲያናት አሉና ይሄንን ለሚረዱ ሀገረ ስብከቱ ሁሉ ጊዜ እንደወዲያ ያሳስብ ይፈልጋል።